እንዴት ቆያችሁኝ የቻናሌ ቤተሰቦች? የነገስታት መጠለያ፣ የጸሎት ስፍራ እንዲሁም ታምራዊ ቦታ ወደሆነ አንድ ቦታ ልውሰዳችሁ። በኢትዮጵያ ሰማይ ስር በታሪክና በቅድስና መካከል የሚገኝ አንድ ታላቅ ደጅ ሰላም አለ። አዲስ አበባ እምብርት በ4 ኪሎ አደባባይ አጠገብ ቆማችሁ ወደ ሰማይ ቀና ስትሉ የጥንቱ የኢትዮጵያ ስልጣኔ መንፈሳዊ ልዕልና የሚመሰክር አንድ ጉልላት ይታያችኋል። ይህ ስፍራ የቤተ መቅደሱ ቅጥያ፣ የነገስታቱ የጸሎት ቤት ብቻ አይደለም። ይህ ቦታ መንበረ መንግስት በዓታ ለማርያም ገዳም ነው። ታሪኩ የሚጀምረው ከዳግማዊ አጼ ሚኒሊክ ጋር ነው። ንጉሱ አዲስ አበባን ሲቆረቆሩ መንግስታቸው ያለ ጸሎትና ያለ ባርኮት እንደማይጸና በማሰብ ይህችን ቤተክርስቲያን መሰረቱ። ነገር ግን ቤተክርስቲያኗ አሁን ያለው ግርማ ሞገስ እንድትላበስ ያደረጉት የአጼ ሚኒሊክ እንቁ ልጅ የሆኑት ንግስተ ነገስታት ዘውዲቱ ነበሩ። ከ1910 ዓመተ ምህረት እስከ 1920 ዓመተ ምህረት ንግስቲቱ ይህን ህንፃ ለማጠናቀቅ 10 ዓመት ፈጅቶባቸው ነበር። ንግስት ዘውዲቱ ለኢትዮጵያ እናት ነበሩ። አባታቸውን አጼ ሚኒሊክን የሚመስል ጽናት፣ እንደ እናታቸው ደግሞ ርህራሄ የነበራቸው መሪ ነበሩ። በአንድ እጃቸው የሀገር ሉዓላዊነትን ሲጠብቁ፣ በሌላ እጃቸው ደግሞ ለፈጣሪያቸው ጸሎትን ያቀርቡ ነበር። ንግስት ዘውዲቱ በህይወት እያሉ ከቤተ ክርስቲያኑ ወለል በታች ያለውን የመቃብር ክፍል አዘጋጅተዋል። እዚያም የአባታቸውን የአጼ ሚኒሊክንና የእናታቸውን የእቴጌ ጣይቱን አጽም በክብር አሳርፈዋል። ህንፃው ሲሰራ በወቅቱ የነበሩ ኢትዮጵያውያን ባለሙያዎችና የውጭ ሀገር አርክቴክቶች በጥበብ አቀላጅተውታል። እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ ተብለው እንደሚጠሩ ሁሉ ለመንበረ መንግስት በዓታ ለማርያም ገዳም መሰረት መጣልም ያላቸው አስተዋጽኦ የላቀ ነው። ወደዚህ ቤተ ክርስቲያን ዘልቀው ሲገቡ አእምሮን የሚገዛ አንድ ልዩ ኃይል ይሰማቸዋል። በቤተ መቅደሱ ውስጥ ያሉት ስዕላት እያንዳንዳቸው የሚናገሩት ታሪክ፣ የሚዘክሩት ታምር አለው። ንግስት ዘውዲቱ በዘመነ መንግስታቸው ብዙ ፈተናዎች ቢገጥሟቸውም ብርታትን የሚያገኙት ከዚህ በዓታ ለማርያም ደጅ ነበር። ንግስቲቱ በጾምና በጸሎት በዚህ ደጅ ሰላም ሲማጸኑ እመቤታችን በብርሃን ተገልጣ እንዳጽናናቻቸው ታሪክ ይነግረናል። ይህ ቤተ ክርስቲያን ከድንጋይና ከኖራ ብቻ ሳይሆን ከጽኑ እምነትና ጸሎት ታላቅ የታሪክ አሻራ ጋር የታነጸ ነው። በዚህ ገዳም ጸበል ብዙ ታምራዊ ፈውሶችን ተደርጓል። ስያሜውን ዳግማዊ ደብረ ሊባኖስ የሚል አግኝቷል። ብዙዎች የማያውቁት ምስጢር ከቤተ ክርስቲያኑ ወለል በታች ታላላቅ የኢትዮጵያ ነገስታትና መኳንንት አጽም በክብር ያረፈበት ካታኮምብ አለ። ይህ ክፍል የኢትዮጵያ መንፈሳዊና ፖለቲካዊ ታሪክ የተሰናሰነበት ቦታ ነው። እዚህ ስፍራ ስትቆሙ የነገስታቱ ንግስና አልፎ ዛሬ የቀረው የጸሎትና የቅድስና መዓዛ ብቻ ነው። ተመልካቾቼ
በዓታ ለማርያም የ4 ኪሎ ጌጥ ብቻ አይደለችም፣ የኢትዮጵያ ማንነት መታወቂያ እንጂ። እቴጌ ጣይቱ እጅግ መንፈሳዊና ለገዳማውያን ትልቅ ክብር ያላቸው ሰው ነበሩ። በወቅቱ በበዓታ ለማርያም ለነበሩ ካህናትና መነኮሳት የሚያስፈልገውን ቀለብና ልብስ ከቤተ መንግስት እንዲላክ በማድረግ ገዳሙ በኢኮኖሚ እንዲጠናከር አድርገዋል። ይህ ደግሞ ገዳሙ ገና በጅምሩ ሳይደክም እንዲቀጥል ረድቶታል። እቴጌ ጣይቱ በዲፕሎማሲያዊ በጦርነቱ ብቻ ሳይሆን በስነ ህንጻም ረገድ ጥልቅ እውቀት ነበራቸው። ህንጻ ቤተ ክርስቲያኑ በሚሰራበት ሰዓት የበላይ ቁጥጥር ያደርጉ ነበር። ቀደም ብሎ እቴጌ ጣይቱ ለቤተ መንግስቱ ቅርብ በሆነው በዚህ ስፍራ መጀመሪያ ድንኳን ተተክሎ ቅዳሴ እንዲጀመርና ታቦተ ሕጉ እንዲገባ ከአፄ ምኒልክ ጋር በመሆን ትልቅ ውሳኔ አስተላልፈው ነበር። የብርሃን መላኩ አበሰረሽና ጌታሽን ወለድሽው ምስራች ሆነና የናርዶስ ሽቱ ነው መዓዛሽ ስጠራሽ እመቤቴ ፈጥነሽ ድረሽ። ካንቺ ተወለደው እኛን ማዳን ወዶ ስጋሽ ለበሰ ከሰማያት ወርዶ መዓዛሽ ሸተተው። ንግስት ዘውዲቱ ምንም እንኳን በመንግስቷ ስራ ብትጠመድም ፈጣሪዋንና አባቷን ደስ ለማሰኘት ይህንን 10 ዓመት የፈጀ ታሪካዊ ህንጻ ልታቆም ችላለች። ስጠራሽ እመቤቴ ፈጥነሽ ድረሽ። በቀኙ የቆምሽው ጸጋን ተጎናጽፈሽ የኢየሱስ እናት ድንግል አንቺ እኮ ነሽ። ክብርሽን ልንገልጸው ዛሬ ባየነው ታሪክ በሰማነው ታምር ውስጥ አንድ ትልቅ ቁም ነገር አለ። ሀገር የምትጸናው በጸሎትና በሃይማኖት ነው። ይህን ቪዲዮ ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። በመጨረሻም ስትከፉ ወይ በደስታ ኑ በዓታ ብዬ በመጋበዝ ዝግጅቴን አጠቃልላለሁ። ያዕቆብ ያስተዋለሽ የብርሃን መሰላል ለልጅሽ አሳስቢው ሐዘናችን በዝቷል። ቀስተ ደመናዋ የምሕረት ቃል ኪዳን እንድናለን እኛ በምልጃሽ ተማጽነን። የናርዶስ ሽቱ ነው መዓዛሽ ስጠራሽ እመቤቴ ፈጥነሽ ድረሽ።